አሳዛኝ ዜና ተሰማ። ሐረግ ድራማ በክፍል 97 ላይ ለዳጊ ስልክ ተደውሎ ምን ቢነገረው ነው እንዱስ ቢኒያም ደንግጦ የወጣው? ሁላቸውም ደንግጠዋል። ኤፍራታን ምን ሆነች? አቤል ኤፍራታን ገደላት ወይስ ምን አረጋትኝ? አቤል ኤፍራታን እያስፈራራት ነበር። ግዴታ ከዚህ ካልኖርኩኝ ለፖሊስ አሳልፌ ነው የምሰጠው የያዝኩትን መረጃ እያለም እያስፈራራት ነበር። እናም አሁን ላይ ምን ተፈጥሮ ይሆን? በክፍል 97 ላይ በስተመጨረሻም ለዳጊ የተደወለለት ስልክ ምን ቢሆን ነው? ገኒም በዛው ደነገጠች። ያፌት ምን ሰርቶ ነው? ኤፍራታን ስራ ቦታ እንሂድ እያላትም ነበረ። ኤፍራታ ግን ዛሬ አሞኛል፣ ዛሬ እንኳን ይቅርብኝ፣ ልክ አይደለውም ስትለው ነበር። እንዴ አንቺ እኮ ነሽ እስከ ዛሬ ስራ ካልጀመርኩ እያል ስትኝ የነበረው። እናም መሄድ አለብኝ ሲላትኝ ዛሬ ግን ጥሩ አይደለውም ብላ ኤፍራታም ቤት ጥሏት ይሄዳል። እናም ኤፍራታ ከላይ ወደ ታች ስትመጣ አቤል ቁጭ ብሎ ነበረ። እናም በጣም ትደነግጣለች። ቆይ አንቺ መደንገጥ ነው እንዴ ስራሽ? ይላታል። ቆይ አንተ ግን ይህ ደግሞ ምን ማለት ነው? ምን ማድረግ እየሞከርክ ነው? ትለዋለች። ቀስ በይ አትጩዬ፣ ደግሞ እንደዚህ ነው እንዴ እንግዳ የሚቀበለው ብሎ ይጮባታል። አንተ ቆይ ግን ምንድነው ችግርህ? ምንድነው የምፈልገው? ትለዋለች። የምፈልገው ማኮ ነግሬሻለሁ። ይኸውልሽ ከዛሬ በኋላ እኔ እዚህ ቤት ነው የምኖረው ይላታል። ይሄማ በፍጹም አይሆንም። አሁን ይኸውልህ የአፌት ሳይመጣ አሁኑኑ ልብስን ሰብስበህ ውጣ ትለዋለች ማለት ነው። ኧረ እባክሽ ደግሞ አትጩይብኝ። ምን ነው ደግሞ ይሄ እኮ የወንድሜ ቤት ነው። ምን ነው እንደዚህ ሆንሽ? ብሎ ይጮባታል። ኤፍራታና እንዲሁም ኤፍራታና ጽዮንን እያስፈራራ ነው ማለት ነው። እያስፈራራ እንግዲህ የፈለገውን ነገር ማድረግ ነው የፈለገው። ጽዮንንም እንዲሁም መረጃውን እሰጣለሁ ያለያ መረጃውን አውጥቼ ነው የምሰጠው። ደዊ ለያፌት እደውላለሁ ስትለው ደዊ እኔም ለፖሊስ እደውላለሁ እያላትም ነበር ማለት ነው። አቤል አሁን ላይ በጣም የተጫወተባቸው ነው ማለት ነው። ምክንያቱም ይህን ነገር መረጃውን አውጥቶ ለፖሊስ ከተሰጠ ደግሞ ናታን ወንጀለኛ ነው ተብሎ ስለሚታሰር፣ ስለዚህ ግዴታውን ወደደችም ጠላችም ኤፍራታ እሱ የሚፈልገውን ነገር ማድረግ አለባት ማለት ነው። እናም ግን ለጽዮን ትደውልና ጽ ደህና አይደለውም ትላታለች ማለት ነው። ምን ነው ምን ሆንሽ? ድጋሚ አመመሽ ወይ? ምን ተፈጠረ? ትላታለች። ኧረ ማመም እንኳን አላመመኝም ትላለች። እና ምን ሆነሽ ነው ስትላትኝ አቤል እኮ ልብሱን ሰብስቦ እናንተ ጋር ነው መኖር ብሎ መጣ ትላታለች ማለት ነው። ይሄ ብሽቅ ደግሞ ምንድን ነው የሚፈልገው? ቆይ ትለዋለች። እኔ ምን አውቃለሁ ምን እንደሚፈልግ እንኳን ምን የማውቀው ነገር የለም ትላለች ኤፍራታ ማለት ነው እያዘነች። ጽዮንም ግን እኮ እሱ መኖር እኮ አሪፍ ነው እኮ ለእኛ እኮ እንደውም ጥሩ ነው፣ አንቺን ያስቸግርሽ እንደው እንጂ ትላታለች። ኤፍራታም እንግዲህ እንዴት ነው ከሱ ጋር የምኖረው? እንዴት ብዬ ነው? ብታይ እኮ ምንም አይነት ስርዓት የለውም ትላለች። እውነትም ምንም አይነት ስርዓት የለውም። ጫማውን እስከነ ጫማው ነው እንግዲህ አልጋ ላይ እዚህ ጠረጴዛ ላይ ራሱ ሲወጣ ነበረው ማለት ነው። በጣም ስርዓት የለውም ማለት ነው። እናም በዚህ ምክንያት ደግሞ ኤፍራታ በጣም ተበሳጭታበታለች። ለምን እንደዚህ ያደርጋል በሚለው ማለት ነው። እንግዲህ አቤል ኤፍራታና ጽዮን ላይ እየተጫወተባቸው ነው ማለት ነው። ይህ ካልሆነ ሁሉንም ነገር አውጥቼ ለፖሊስ ሰጣና ናታን ይታሰራል እያለ ነው ማለት ነው። እንግዲህ ግዴታ ደግሞ ኤፍራታ ደግሞ መስማማት አለባት ማለት ነው። ያፌትም አይሆንም፣ በፍጹም አይሆንም፣ ይሄ ልጅ መቼም ቢሆን እኛ ጋር አይኖርም ብሏታል ማለት ነው። እንግዲህ በጣም የሚያስጠላ ነገር ነው። ሐረግ ድራማ መጨረሻው ምን እንደሚሆን አይታወቅም። ማን ይመስላችኋል? ማን የተጎዳ ይመስላችኋል? አሁን ለምሳሌ በመጨረሻ ለዳጊ የተደውሉለት ስልክ ከዛም በኋላ በጣም ደንግጠው እንዲሁም ደግሞ ቤዛና ፂም የሆነ እቅድ እያቀዱ ነበር ማለት ነው፣ እንዴት ማድረግ እንዳለባቸው እና ቤዛ ምን ሆነች? ወይስ ቤዛ ወይስ ፂ? በቀጣይ ክፍል እንግዲህ የምናየው ይሆናል። ሁላችሁም ግን ሀሳባችሁን ኮሜንት ላይ አስቀምጡ። ውድ ቤተሰቦችን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቻናሉን አበረታቱ ማለት ነው። ይህ ቻናል እንግዲህ በጣም ሞቷል ማለት ነው። ሞቷል ማለት ነው። እውነት የቀብር ስነስርዓቱ ነው የቀረውና ስለዚህ ሰብስክራይብ እያደረጋችሁ አበረታቱኝ። አሪፍ ቪዲዮዎች ይዤ እመጣለሁ ማለት ነው። እንግዲህ ሐረግ ድራማ በጣም የሚያሳዝን ነገር ነው የተፈጠረው። ገኒም ከህመሟ ዳንኩኝ ብላ ስትል ግን መጨረሻ ላይ ደግሞ ይሄ ነገር ተጨምሯል። ገኒ በጣም ደንግጣለች ማለት ነው። ያለችበትን ራሱ አላወቀችም ማለት ነው። በድጋሚ ገኒም ልትታመም ነው። እናም ቢኒያምም ስልኩን ወደሆኑ አንስቶ ምንም ነገር ሳያወራ ነው ስልኩን በቆሙ ለቆት የሮጠ ማለት ነው። ይህ ማለት ናታን ነው የተጎዳው ወይስ ማን ነው? እስኪ ማን ይመስላችኋል? ውድ ቤተሰቦቼ ናታን ይሆናል ወይስ ማን ይሆናል? እውነት ለመናገር
ማን እንደሆነ ራሱ አይታወቅም። እኔ እንደሚመስለኝ ከሆነ ግን ናታን ነው ብዬ ነው የማስበው። ናታን ሴትዮ ማለት ነው የዲያራ እናት። ምክንያቱም የዲያራ እናትን አሁን እየሸወዳት ነው። የት ነበርክ እያለች እየተከታተለችው ነው። እናም ስልክ ምናምን ሲያወራ ስልኩን ጠልፋበት እንደሆን ብዬ አስባለሁ ማለት ነው። የናታንን ስልክ ከጠልፈች እሷ ደግሞ ለምንም ነገር ስለማፈራ ከመግደል ወደ ኋላ አትልምና ናታንን የሆነ ችግር ደርሶበት ነው ብዬ አስባለሁ። እስኪ እናንተስ ምን ይመስላችኋል? ናታን የሆነ ችግር ኤፍራታና ናታን የሆነ ችግር ከገቡ በጣም ነው የሚያስጠላው ድራማው። ግን ማን ችግር ውስጥ ገብቶ እንደሆነ እስኪ በቀጣይ ክፍል ደግሞ የምናየው ይሆናል ማለት ነው። ሁላችን በጉጉት እንጠብቃለን እውነት ለመናገር ማለት ነው። እኔ ግን እንደሚመስለኝ እንግዲህ ናታን ነው እውነት። አብዛኞቻችሁ ደግሞ ኮሜንት ላይ ኤፍራታ ላይ ወረደ አስወረዳት ትላላችሁ ማለት ነው። ቢያስወረዳት ታዲያ ለዳጊ መደወል ማን ይደውላል? ለዳጊ የሚደወል አይመስለኝም። ወይም ደግሞ ጽዮንን እና ቤዛ እንግዲህ እቅዳቸውን ሲያቅዱ ነበረ። እናም ቤዛና ጺም ወይም ደግሞ በድጋሚ ጺን አግቷት ነው አቤል እላለው ብቻ አላቅም። እስኪ እንደ ሁላችን በጉጉት ነው የምንጠብቀው። እንግዲህ ሐረግ ድራማ አጓጊና እንጃ ብቻ የምር እና ውድ ቤተሰቦች ላይ ሸር አድርጉ።